የስኳር ህመም ለነርቭ ህመም አጋላጭ ምክንያት እንደሆነ ያውቁ ኖሯል? ሰላም፣ ዶክተር ሙልጌታ ቢያድጌ ይባላለሁ። የነርቭ ህክምና ስፔሻሊስት ነኝ። የስኳር ህመምና የነርቭ ህመም የተለያየ ግንኙነት ያላቸው ሲሆን የስኳር ህመም ያለባቸው ሰዎች በጊዜ ሂደት 50% የሚሆኑት የተለያዩ የነርቭ ህመም ምልክቶችን የሚያሳዩ ሲሆን የስኳር ህመም እንዳለባቸው የማያውቁ ሰዎችም እስከ 20% የሚሆኑት የስኳር ህመም እንዳለባቸው በሚያውቁበት ጊዜ እንደዚሁ የተለያየ የነርቭ ህመም ምልክቶች የሚያሳዩ ሲሆን ከነዚህም ውስጥ ራስን መሳት፣ ድንገት የሆነ የሰውነት መስነፍ፣ ሚዛንን ለመጠበቅ መቸገር፣ እጅና እግር ማቃጠል ወይም መደንዘዝ እንዲሁም የስሜት ማጣትና ሌሎች ምልክቶች ሊኖሩ ይችላሉ። በመጋቢት 13 በጋራ ለምናደርገው የህክምና ዘመቻ ቀድመው በመቅረዝ አጠቃላይ ሆስፒታል ይመዘገቡ። በዚህም የህክምና ዘመቻ ተሳታፊ የሆኑ የህክምና ሰብ ስፔሻሊስቶች የኩላሊት ህክምና ሰብ ስፔሻሊስት ዶክተር አዲሱ መልኬ፣ የስኳርና የሆርሞን ሰብ ስፔሻሊስት ዶክተር መቴ እንዲሁም የህክምና የስነ ምግብ ባለሙያ የሆነችው ሀናና እኔ በጋራ በምናደርገው ህክምና ቀድመው ይመዝገቡ። አመሰግናለሁ።